የተሰቃየ ያለው ህዝብ ነው ባለተራ እየተባለም ደግሞ በሌላ አንግል ስሙ የሚጠለሸው። እየሞተ ያለው እንደ ገዳይ ይቀርባል። እየተጨፈጨፈ ያለው በሱ ላይ የደረሰ ነገር የሱ ሞት እንደምንም ተቆጥሮ በተቃራኒው ገዳይ ሆኖ ይቀርባል። ከቀዬው እየተፈናቀለ አፈናቃይ ሆኖ ትርክት ይሰራል። ስለዚህ የኦሮሞ ህዝብ በዚህ መንግስት ከመቼውም ጊዜ በላይ ከየትኛውም መንግስት በላይ ከፍተኛ ገፈት ቀማሽ ነው። ከፍተኛ ስቃይ እያየ ነው ያለው። ከቁጥሩ አንጻር 100 ሰው በኦሮሚያ ቢሞት ምንም ነው። ምክንያቱም የኦሮሞ ሞት የተለመደ ነው። ሌላ ጋር አንድም ሰው 5 ሰው በሆነ ቦታ እንደዚህ ቢፈጸም ከፍተኛ ትኩረት ያገኛል እና በትግራይ ከደረሰው በአማራ እየደረሰ ካለው እኩል ወይንም ከዛ በከፋ ሁኔታ ኦሮሚያ ላይ ግፎች ይፈጸማሉ። ነገር ግን የዛን ያህል የሚዲያም የሀገር ውስጥም ትኩረት አይስብም። ይሄን ስል ሌሎች ላይ የሚደርሱትን ግፎች ጀስቲፋይ ለማድረግ አይደለም። በየትኛውም የሀገሪቷ ክፍል ኢፍትሃዊ ድርጊት ንጹህ ዜጋን የመረሸን የመግደል ድርጊት መፈጸም የለበትም። በማንኛውም አካል በታጠቀም አካል በክልሎች በተለያዩ ክልሎች በታጠቁም አካሎች በመንግስትም ቢሆን ነገር ግን የጉዳት ማመጣጠንና ማወዳደር ውስጥ መገባት ከአንድ ታጋይ የሚጠበቅ እንትን አይደለም። የኔ ጉዳት የበለጠ ነው፣ እከሌ አልተጎዳም። የወጣው የሌላውን ትግል ህዝብ ላይ የደረሰው ሰቆቃ ለመከላከል ከሆነ ህዝብ ላይ ያለውን ነገር መመከት ነው እንጂ እኛን እንዲያርጋችሁ እዛ ጋር ምንም አልፈጸማችሁም ማለት ጥፋትን ልክ እኛ ላይ የምትፈጽሙትን እጥፍ እዛ ፈጽሙ ብሎ እንደመለመን ነው። ጥፋትን ለመከላከል የወጣ አካል ሌሎች ላይ ጥፋትን መጋበዝ የለበትም። እናም እኔም እያልኩ ያለሁት በሰሜንም በትግራይም ሲፈጸም ተቃውመናል። በአማራ ክልልም የሚደረገውን የጸጥታ መደፍረስ የፌዴራል መንግስት ጣልቃ ገብነት እንቃወማለን። በኦሮሚያ ክልልም በተመሳሳይ እዚህ ኦሮሚያ ላይ ይሄን ስለፈጸምክ እዛ ለምን ተወክ አንልም። በየትኛውም ንጹህ ዜጋ ላይ ጭፍጨፋ መፈጸም የለበትም። በየትኛውም ሀገሪቷ የሚነሱት ቅራኔዎች በፖለቲካ ድርድር መፈታት አለባቸው። ጦርነቶች ሁሉ መነሻቸው ልዩነት ነው። ልዩነቶች ሁሉ ግን ወደ ጦርነቶች ማምራት የለባቸው። የሰው ተፈጥሮ ነው ልዩነት። ስለዚህ ልዩነትን በሰለጠነ በመነጋገር መፍታት ዘመኑ የደረሰበት የስልጣኔ ደረጃ ነው። ስለዚህ ለልዩነቶቻችን ለቅሬታዎቻችን ሁሉ ጦር ማማዘዝ አይገባም። በተለይም ደግሞ መንግስት ነኝ የሚል ሁሉ ነገር በእጁ ያለው አካል እዛም በጥድፊያ ወደ ጦርነት ወደ ጠብ መከላከያን ወደ ማዝመት መሄድ የሀገሪቷን ችግር በመሰረታዊነት አይፈታው። ኢትዮጵያ መዳን አለባት ከተባለ በሽታዋ መታወቅ አለበት። በሽታዋም በሁሉም ዘንድ ተቀባይነት ማግኘት አለበት። መለየት አለበት። በሽታው አንዳንዱ እንደ ጋንግሪን ተቆርጦ የሚጣል ሊሆን ይችላል። አንዳንዱ በኬሞቴራፒ በተለያየ ነገር የሚፈታ ሊሆን ይችላል። ስለዚህ በሽታው መለየት አለበት። በሽታውን ሳንለይ ሁልጊዜ ስለ መዳኗ እናወራለን፣ እናውጃለን። ትርጉም የለው። ልጆኜ የድል ነሺዎች መጽሐፍ አነብ ነበር 10ኛ ክፍል ምናምን እያለሁ ዴል ካርኒጌ ምናምን የሚባል ሲያምህ አላመመኝም በል ተናገር ይላል። እና አንድ ጊዜ ወባ አሞኝ አላመመኝም እያልኩ ዲክሌር ላደርግ ሞከርኩ። ግን ፕላስሞዲየሙ ሊጠፋ አልቻለም። እየተራባ ነው የሚሄደው። ስለዚህ ይሄ ዘመኑ ያመጣው የድል ነሺዎች ፉከራ ወይንም የተናገር እመን ተናገር አይነት ስብከት አድናት።
ፖዚቲቭ ኤጀንቱ ካለ እንደ ፕላስሞዲየም፣ ቫይቫክስ፣ ፕላስፓረም ያሉት ፖዚቲቭ ኤጀንቶች ውስጥ ገብቶ እየተራቡ ባሉበት ሁኔታ ዲክላሬሽን አያጠፋው፣ መድኃኒት ያስፈልገዋል ያንን በሽታ ለይቶ የሚያጠፋ። ስለዚህ በሽታው መታወቅ አለበት፣ በበሽታው ላይ መስማማት አለብን። በሽታውንም የምናክምበትን ሁሉም በፈቀደው ፔሸንት ኮንሰንት የሚባል አለ በሕክምና። ስለዚህ በፖለቲካ ደግሞ ያለ ህዝብ ኮንሰንት ምንም ማድረግ አትችልም። የፈለግከውን አይነት የመድኃኒት ፕሪስክሪፕሽን ብትጽፍ ህዝቡ ኮንሰንትን ካልሰጠ ምንም አታድነው እና በሽታው በትክክል እንዲድን ከተፈለገ የህዝብ ፍላጎት ምን እንደሆነ መታወቅ አለበት። ህዝቡ ፈቃዱን እንዲሰጥ እድል መፈቀድ አለበት። ህዝብን አፍነ ነፃ ምርጫን ከልክለ እዛም እዚህም ጦርነት እያወጅክ በሽታውን አውቅ ያለው እኔ መዳኛው ይሄ ነው ብለ በራስ መንገድ የምትሰጠው ፕሪስክሪፕሽኖች ምንም መፍትሄ አያመጡ። እንዳልኩ አንዳንዴ ማይድንም ሊሆን ይችላል በሽታው። ስለዚህ ከበሽታው ጋር እንዴት መኖር እንደሚቻል መነጋገር እንዴት እንደምንኖር መነጋገር ትችላለህ። ከበሽታው ጋር እንዴት መለያየት እንደሚችል እንዳልኩ የግድ በኦፕሬሽን መለያየት ያለባቸው ነገሮች ካሉ መለያየት ግድ ሊሆን ይችላል። የግድ እየተዳማ አብረ መኖር አለብህ የሚል እዳ የለም። አገር ማለት የሰዎች እጅ ስራ ናት። ከሰማይ የወረደልን የ80 ቀናችን እድል ፈንታ አይደለም። ፈልገን የምንሰራ ካልሆነንና ለሁላችንም ጥቅም የማይሰጥ ከሆነ ለሁላችንም መድማት ምክንያት ከሆነ በሰላም ተለያይቶ ደግሞ በጥሩ ግብርና አብሮ መኖር ይቻላል። ስለዚህ አንዱ ስለ በሽታው የሚነግረው የአንድ ወገን ሪቶሪክ ቀርቶ ሁሉም ችግሬ ነው የሚለው ወደ መድረክ መጥቶ ችግሩን በጋራ መፍትሄ መስጠት የሚቻል ከሆነ መፍትሄ መስጠት፣ የማይቻል ከሆነም ለህዝብ ዳኝነት ህዝብን መፍትሄ እንዲሰጥ ዲሞክራሲያዊ ፕሪንሲፕሎች አሉ። ህዝብ ሉዓላዊ ነው የሚል የህዝብ ሉዓላዊነት ደግሞ የራሱን እድል በራሱ እስከ መወሰን ድረስ ነው። እዚህ አብሮ መኖር ከሆነ ታጭቀን ችግር ያመጣው ተለያይተን ልክ ዘፋኙ እንዳለው መሞከሩ አንድ መፍትሄ ሊሆን ይችላል። እዚህ ከቦክሱ ወጣ ብለን ማየት ይኖርብናል ማለት ነው። የግድ አብረን መኖርን ብቻ አስዩም አድርገን እዚህ ጋር መዳኛው ማምጣት አለብንም የሚል አይነት ሪቶሪክ ላይ ሰራ ይችላል። ኢትዮጵያ ብዙ ችግር ውስጥ ናት ያለችው። ስለዚህ በዚህ ችግሮቿ ማመን አለብን። እስካሁን ድረስ ያለው መጥቶ የሚሄደው መንግስት የሚለው ችግሮች ተፈቷል፣ ድሮ ችግር ነበር እኔ ቀርፍ ያለው እንጂ ከረንትሊ ችግር አለ ብሎ አያምን። ሰው ችግር አለ ብሎ አለማመን የችግሮች ሁሉ መጀመሪያ ነው። መነሻው እሱ ነው። ችግርን ፈትቻለሁ ካልክ ችግርን ለመስማት ፈቃደኛ ካልሆንክ ተቸግር ያለው አካል ደግሞ በችግሩን ለማስረዳት ጠመንጃ ያነሳል። ስለዚህ ችግር አለ። ችግር መኖሩን መነገርና መረዳት ሀገሪቷ የአንድ ፖለቲካ ፓርቲ አይደለችም፣ የአንድ ግለሰብ አይደለችም ብለን ካመንን ችግሮቿን በጋራ ማመን አለብን፣ በጋራ መፍትሄ መፈለግ አለብን። መዳኛዋ ይሄ ብቻ ነው ለኔ የሚመስለኝ። ሌላው በዚህ ሀገር ህገ መንግስት አለ፣ ግን ህገ መንግስታዊነት የለም። ህገ መንግስት ተጽፎ አለ፣ በህገ መንግስት መተዳደር የለም። የትኛውም ቲፒኤልኤፍም ላይ ስናነሳ የነበረው ኢህአዴግ መራሹ ስርዓት ላይ ህገ መንግስቱ በቅርጹ አለ፣ በይዘቱ አለ፣ ግን ተፈጻሚ አይደለም። ፌክ ነው የነበረው። አሁንም ያው ነው የቀጠለው። በዛ መንግስት ለይስሙላም ቢሆን ህገ መንግስታዊ ማዕቀፍ የሚመስሉ ነገሮችን ለመስራት ትግሎች ይደረጋሉ። በዛ መንግስት
ምርጫን ለማድረግ ጊዜውን ጠብቆ ለማድረግ ይሞክራሉ። ምርጫውን ያጭበረብራሉ፣ እጩዎችን ይገላሉ፣ ያስራሉ። ግን ፓርቲዎችን እንደ ፓርቲ አስሮ ቢሮ ዘግቶ አያውቁም። በዚህ ስርዓት ግን ይሄ ተፈጽሟል። ህገ መንግስታዊነት እየተናደ አገር ልትቀጥል አትችልም። አገርን የምትኖርበትን ስርዓት ነው የበየነው ህገ መንግስት። መንግስታዊ ኃላፊነቶችን ነው የለየው ህገ መንግስት። የጋራ ቃል ኪዳንን ነው ዲክሌር ያደረገው ህገ መንግስት። እነዚህ ነገሮች በምንም መጣስ የለባቸውም፣ አብረን ለመኖር ይሄን ማድረግ አለብን ነው ያለው ህገ መንግስት። መሰረታዊ የሰው ልጆች ነፃነቶችን ነው ያወጀው ህገ መንግስት። እነዚህ ሁሉ እየተጣሱ ሲፈለጉ ደግሞ እየተጠቀሱ ልንተዳደር እንደ ሀገር ቫያብል የሆነ ስቴት መስርተን ልንኖር አንችልም። ስለዚህ ወደድንም ጠላንም በግራም በቀኝም ያለን ቢያንስ ለመዳኘት የጨዋታውን ህገ መንግስት አድርገን ይህንን ህገ መንግስት ከዛ በኋላ በህዝብ ፈቃድ ከመረጠን ህዝብ ለመከለስ ለህዝብ ምርጫ አሳልፈን ሰጥተን ህገ መንግስትን አክብረን መገኘት አለብን። መንግስትም ተፋላሚ ኃይሎችም ቢሆን ህገ መንግስቱን ከህገ መንግስታዊ ስርዓት ውጪ ጥላለሁ እያልክ ደግሞ የጸናች 14 ነው 12 ስቴት ያለች ሀገር አብረን ሊያኖረን አይችልም። አሁን በትንሽም ቢሆን ይሄ ህገ መንግስት ነው ሴንተር ላይ የቆመውና አንድ ላይ ሊያያይዝ የሚችለው። የጨዋታው ህግ ይሄ ህገ መንግስት መሆን አለበት። በዚህ ህገ መንግስት የተደነገጉት መሰረታዊ የሰው መብቶች መከበር አለባቸው። ወደ ቀኝም የምናነሳ ወደ ግራም የምናነሳ ጥያቄዎች ከዛ በኋላ ህዝብ ማንዴቱን ከሰጠን በኋላ ብናደርግ የተሻለ ይሆናል። ለምሳሌ እኛ ህገ መንግስትን በተመለከተ የሚሻሻል የምንለው አንቀጽ ይኖረናል። ሌላው ደግሞ የሚፈልገው አንቀጽ ይኖራል። ይሄን ስንወዳደር ለህዝብ እናቀርባለን። ከተመረጥኩኝ እኔ ይሄን እናስተካክላለሁ እያልን ማለት ነው። ስለዚህ ህዝብ እኔን መረጠ ማለት አንዱ ማንዴቱ ይሄንን ያልከውን አንቀጾች አሻሽልልኝ ነው። ያኛውን ከመረጠ ደግሞ በተመሳሳይ ያን አንቀጽ ይሻሻላል ማለት ነው። እሱም በኮንስቲትዩንሲ እኔም በኮንስቲትዩንሲ ተመርጠን ከመጣን ደግሞ የኢሊት ባርጌን ያን ጊዜ ይሆናል። እነሱም እንዲሻሻልላቸው የሚፈልጉት አለ፣ እኔም ጋር እንዲሻሻል የሚፈልገው ነገር አለ። እንዴት ሰተን እንቀባበል የሚለው ባርጌን እዛ ጋር የተወካዮች ባርጌን ኢሊት ሲባል ዝም ብሎ ኢሊት ነኝ ተማርኩ የሚለው ሳይሆን ውክልና ያለው ኃይሎች ባርጌን ይፈጠራል ማለት ነው። እኔ የወከልኩት ማህበረሰብ አለ፣ ያ ማህበረሰብ የሚፈልገው ነገር አለ እንዲሻሻልለት፣ ያም የሚፈልገው አለ። ህጋዊ ውክልና ከህዝብ አግኝቼ መጥቻለሁ፣ ህዝብን ወክዬ እደራደራለሁ። ስለዚህ የተወካዮች ኃላፊነት ደግሞ ለህልናቸው ለወከላቸው ህዝብና ለህገ መንግስቱ ይላል። ሶስቱን ነገር ይዤ ለድርድር ቀርባለሁ። የዛን ጊዜ ነው እውነተኛ ሰጥቶ መቀበልና አንተ ይሄ እንዲሻሻል አንተ ይሄን ተቀበልልኝ፣ አፋን ኦሮሞ የፌደራል ቋንቋ እንዲሆን እንታጸድቁልኝ ከሆነ እኔ ደግሞ ይሄን እናንተ የምታነሱትን አጸድቃለሁ። ከዛ ባርጌን ተደርጎ ምክንያቱም ህገ መንግስቱ ያለ ሁሉ ክልል ፈቃድ ላይሻሻል ስለሚችል በተለይም 3ቱ ቻፕተሮች ስለሚችል የሁሉም አካላት ኮንሰንት ያስፈልጋል ማለት ነው። አሁን ባለው ሁኔታ ደግሞ ትግራይ ክልል ቢያንስ ትግራይ ክልል ህዝብ ውክልና በሌለው በዚህ በሚደረገው ነገር ውስጥ በሌለበት ሁኔታ ምንም አይነት የህገ መንግስት አንቀጽ ቢሻሻል ህገ መንግስታዊ አይደለም፣ የሌሎችም ቅቡልነት ላይኖረው ይችላል እና ህገ መንግስትን ከህገ መንግስታዊ ስርዓት ውጪ እናሻሽላለን እንቀይራለን የሚለው ሪቶሪክ የመጨረሻው ፊሽካ እንዳይሆን ስጋት አለኝ። የሀገሪቷ የመበታተን እዚህ መፍትሄ የሚፈልግ አካል ወደ ኋላ ቢመለስ ይሻላል ባይ ነኝ። አመሰግናለሁ።